እንዴት ከረማችሁ? እንዴት ሰነበታችሁ? ሁለተኛውን ምዕራፍ ትምህርታችንን እንግዲህ አሁን ጀምረናል። ለጥቂት ሳምንታት ያው ጠፍቼን የከረምኩት ብዙዎቻችሁ ጠይቃችኋል። እግዚአብሔር ያክብርልኝ። በአንዳንድ ነው በጤና ችግር ምክንያት ነበር የዘገየሁት። አሁን ሁለተኛውን ምዕራፍ ከዛሬ እንጀምራለን። ዘወትር አርብ የምናካሂደውን ትምህርት በተለመደው ሰዓትና ሁኔታ ከዚህ ቪዲዮ ጀምሮ እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። ታቦት በመጽሐፍ ቅዱስ በጣም ብዙ የሚያነጋግር ርዕሰ ጉዳይ ነው። በታቦት ዙሪያ በብሉይ ኪዳን በተለይ በርካታ ነገሮች ተጽፈው ይገኛሉ። እግዚአብሔር ታቦትን ለመጀመሪያ ጊዜ ያመጣው ለምንድን ነው? ታቦት ራሱ ለምን አስፈለገ? እግዚአብሔርስ በዛ መንገድ ራሱን ከሕዝቡ ጋር ለማገናኘት ለምን ወደደ? የዛሬው ትምህርታችን የሚመለከተው ታቦት ለምን አስፈለገ የሚለውን ርዕሰ ጉዳይ ነው። እንግዲህ ብዙዎቻችሁ እንደምታውቁት በመጽሐፍ ቅዱስ በአገልግሎት ላይ የነበረው በብሉይ ኪዳን የቃል ኪዳኑ ታቦት ተብሎ የሚጠራው በእስራኤል ስርዓት አምልኮ ውስጥ ማዕከላዊ የነበረና በቤተ መቅደስ አገልግሎት ላይ እጅግ ትልቅ ቦታ የነበረው ነው። ይህ ታቦት ከመነሻው ለምን አስፈለገ? እግዚአብሔር ራሱን በዚህ መንገድስ ከሕዝቡ ጋር ማገናኘት ለምን ፈለገ የሚለውን በዛሬው ቪዲዮ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደሚታወቀው እስራኤላውያን በምድረ በዳ ለ40 ዓመታት ጉዞ ከማድረጋቸውና በደብተራ ኦሪት በመገናኛው ድንኳን እግዚአብሔርን በታቦት እና በልዩ ልዩ ንዋየ ቅድሳት ማገልገል ከመጀመራቸው በፊት ለ430 ዘመን የቆዩት በግብፅ ባርነት ውስጥ ነበረ። እንግዲህ እስራኤላውያን በግብፅ ባርነት ውስጥ ለ500 ዓመታት ምንም ያልቀረው ዓመታትን በአሰቃቂ ሁኔታ በባርነት ሲሰቃዩ ቆይተዋል። እግዚአብሔር በመጨረሻው ከራሳቸው መካከል ሙሴን አስነስቶ እስራኤልን ከግብፅ ባርነት ነፃ አውጥቷቸዋል። እንግዲህ እግዚአብሔር ሙሴን ወደ ግብፅ ልኮት በፈርዖን ፊት ቆሞ ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ ጠይቆ ከ10 መቅሰፍቶች በኋላ በ10ኛው መቅሰፍት እስራኤላውያን ከግብፅ ባርነት ነፃ ወጡ። በመጨረሻም የኤርትራን ባህር አሻግሮ ወደ ሀገራቸው ወደ ከነአን ጉዞ እንዲጀምሩ አደረጋቸው። ታሪኩን ስናየው እግዚአብሔር እስራኤላውያንን ከግብፅ ማውጣት ብዙም አላስቸገረው። እግዚአብሔር በቀላሉ ሕዝቡን በመቅሰፍትም በታምራትም በቃልም አድርጎ ከፈርዖን አገዛዝ ነፃ አወጣቸው። ስለዚህ ለእግዚአብሔር ሕዝቡን ከግብፅ ማውጣት በጣም ቀላል ነገር ነበረ። በጣም ለእግዚአብሔር ያስቸገረው ሕዝቡን ከግብፅ ማውጣት ሳይሆን ግብፅን ከሕዝቡ ልብ ውስጥ ማውጣት ነበር። እስራኤላውያን ለ430 ዓመታት ግብፅ ውስጥ ከመቆየታቸው የተነሳ አስተሳሰባቸው፣ አነጋገራቸው፣ አመጋገባቸው፣ አለባበሳቸው፣ ባህላቸው ከግብፃውያን የተቀዳ ነበረ። ስለዚህ እስራኤላውያን በቀላሉ ግብፅን ከውስጣቸው ማውጣት አልቻሉም። እነሱ ከግብፅ ቢወጡም ግብፅ ግን እነሱ ውስጥ ነበረች። ስለዚህ በምድረ በዳ ጉዟቸው ላይ ግብፅ ተከትላቸው እየሄደች ነበር። ምናልባት ፈርዖን ከነሰራዊቱ በኤርትራ ባህር ሰጥሟል። ግን በኤርትራ ባህር ያልሰጠመ ግብፃዊነት በእስራኤላውያን ልብ ውስጥ ነበረ። ይሄ እግዚአብሔርን ዓመታት ፈጅቶበታል ከእስራኤላውያን ልብ የግብፅን ክፉ ልማድ ለማውጣት። በነገራችን ላይ ይህ ተጽዕኖ ሙሴ ላይም ጭምር ነበረ። እንደውም በሲና ተራራ ላይ ለመጀመሪያ ጊዜ ሙሴ ራእይ ሲመለከት እግዚአብሔር ያዘዘው አንዱ ትእዛዝ ምንድን ነው? የቆምክባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ የሚለው እና ይህ በጣም ብዙ ትርጉም አለው። አንዱ ግን ጫማን ከእግርህ አውልቅ የተባለው ከግብፅ የተማርካቸውን የሞተ ሕሊና የሞተ ስራ ልማዶችን አውጣ። እንግዲህ ጫማ እንደምታውቁ ከእንስሳ ቆዳ ነው የሚሰራው፣ ከሞተ ነገር ነው የሚሰራው። ስለዚህ ከሞተ የግብፅ ልማድ ከሞተ የግብፅ ባዕድ አምልኮ የለቃቀምካቸውን ነገሮች ከአንተ አውልቅ ማለት ነው ብለው ብዙ የቤተክርስቲያን አባቶች ተርጉመውታል። ሙሴንስ ጫማህን አውልቅ ብሎ ከግብፅ ልማድ እንዲላቀቅ ነገረው። ጫማውን ሳያወልቅ በተቀደሰው ስፍራ የተገኘው ግን አብዛኛው የእስራኤል ሕዝብ ነበረ። ሙሴ እንዳወለቀው ማውለቅ ያልቻሉና ለረጅም ዓመታት ጊዜ ፈጅቶባቸዋል። ስለዚህ እግዚአብሔር እስራኤላውያን ግብፅ ውስጥ የለመዱትን ነገር ማላቀቅ በጣም ዓመታት የፈጀ ስራው ነበር ማለት ነው። በተለይ በምድረ በዳ ጉዞ ላይ እስራኤላውያን ከግብፅ የለመዷቸውን ብዙ ነገሮች ይዘው ነው የተከተሉት። እንግዲህ እግዚአብሔር የመጀመሪያው ነገር እሱን ከአሕዛብ አማልክት የተለየ አምላክ መሆኑን እንዲያስቡ ማድረግ የመጀመሪያ ስራው ነበር። እንደምታውቁት በአጠቃላይ እስራኤላውያን ከእስራኤልም በፊት አብርሃማውያን በሙሉ ከአባታችን አብርሃም ጀምሮ ይስሐቅም ያዕቆብም ይኖሩ የነበሩት በአሕዛብ ተከበው ነበር። ስለዚህ አብረዋቸው ከሚኖሩ ጎረቤቶቻቸው ብዙ ነገር እየወረሱ የአሕዛብ አማልክትን ከራሳቸው አምላክ ጋር የማመሳሰል
አስተሳሰብ አይምሯቸው ላይ ይመጣ ነበር። ስለዚህ እግዚአብሔር እኔ እንደነሱ ያለ አማልክት አይደለሁም፣ እንደነሱ በህሊናቸው እንደፈጠሯቸው የሐሰት አምላኮች አይደለሁም፣ እኔ አንድ አምላክ ነኝ፣ ኃያል አምላክ ነኝ፣ ቅዱስ አምላክ ነኝ የሚለውን ለማሳየት ይሞክር ነበረ። በተለያዩ ታሪኮች ውስጥ ተሳክቶለታልም። ለምሳሌ ከአብርሃም ታሪክ ውስጥ ብንጀምር እግዚአብሔር ለአብርሃም የምትወደውን አንድያ ልጅህን ይስሐቅን ሰዋልኝ አለው ይላል። እንደምታውቁት በታሪኩ አብርሃም ታዘዘ። ይስሐቅን ወስዶ ሊሰዋ ሲል እግዚአብሔር እምነትህን አይቻለሁ፣ በቃ ትሰዋልኝ አለው። ግን ይስሐቅን እግዚአብሔር ሰዋልኝ ያለበትን ምክንያት በወቅቱ የአብርሃምን እምነት ለመፈተን በምስጢሩ በኋላ የሚያደርገውን የማዳን ስራ ለማሳየት ተብሎ ይተረጎማል። ግን ከአሕዛብ አማልክት አንጻር ሲታይ በጣም ለአብርሃም ትልቅ ትምህርት የሚሰጠው ነው። አብርሃም በነበረበት ዘመን አሕዛብ ያመልኳቸው የነበሩ አማልክት ሁሉ አንድ በጣም አሰቃቂ ስራ ይሰሩ ነበር። ይኸውም ምንድን ነው? የህፃናት መስዋዕት ማቅረብ ነው። ሰው ልጁን ለአማልክት ይሰዋ ነበር። የበኩር ልጁን እየወሰደ እያረደ ለአማልክት ይሰጥ ነበረ እና ይሄ ቻይልድ ሳክሪፋይስ የሚባለው ወይም የህፃናት መስዋዕት ሆኖ ለጣዖት መቅረብ በብዙ አረማውያን አሕዛብ ዘንድ የተለመደ ነገር ነበር። እግዚአብሔር ከአሕዛብ አማልክት የተለየ አምላክ መሆኑን ለማሳየት ልጅህን ሰዋልኝ ብሎ ሊሰዋ ሲል ግን ተዋለው። እኔ እንደ አሕዛብ ያለው አምላክ አይደለሁም፣ ልጆቻቸውን እንዲሰዉ የሚጠይቁ ጨካኝ አሕዛብ አማልክት መካከል አድርገህ አታስበኝ፣ እኔ የተለየው አምላክ ነኝ የሚለውን ለማሳየት ነው። አቤቱ ከአማልክት መካከል የሚመስልህ ማን ነው? እንዳንተ ያለ የለም የሚለው መዝሙር እንግዲህ ለዚህ ነው ለእግዚአብሔር የሚገባው። አማልክት ተብለው ከሚጠሩ አጋንንት ከሰፈሩባቸው ከአሕዛብ አማልክት ይልቅ እግዚአብሔር አምላክ ነው፣ እውነተኛ አምላክ ነው የሚለውን ያሳያል። እዚህ ላይ በጣም የሚገርመው የአሕዛብ አማልክት ልጆቻችሁን ሰውልኝ ይሉ ነበረ። የአሕዛብ ጣዖት አምልኮ ልጅ መሰዋትን ይጠይቅ ነበረ። እግዚአብሔር ግን ልጅ እንድንሰዋለት አይፈልግም። በአዲስ ኪዳን ሆነን ስናየው ግን እግዚአብሔር ለእኛ አንድያ ልጁን ሰውቷል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደምናነበው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። የአሕዛብ አማልክት ልጆቻችሁን ሰውልኝ ብለው ልጅ ያሳርዳሉ። እኛ የምናመልከው አምላክ እግዚአብሔር ግን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ማለት ነው እና እግዚአብሔር ከአሕዛብ የተለየ አምላክ መሆኑን በተለያየ መልኩ በየዘመኑ አሳይቷል ማለት ነው። በእስራኤላውያንም ዘመን የሆነው ይሄ ነው። እስራኤል በአሕዛብ ዘንድ ከርመው ስለመጡ እግዚአብሔርን እንደ አሕዛብ አማልክት አድርገው ያዩታል። ከዛ የተለየ መሆኑን በብዙ መንገድ ያሳያቸው ነበር። ሕግ ሲሰራም እዛ የለመዱትን ልማድ ማላቀቅን እየሞከረ ነበረ። ይህንን የሚያስረዳ ነገር የአብርሃም ታሪክ ላይ እግዚአብሔር ያደረገው ነገር ነው። እንደምናውቀው አብርሃም ከአሕዛብ መካከል የወጣ ነው። ከካራን ወደ ከነዓን የመጣ በቤተሰቡ ጣዖት አምልኮ ሲያደርግ የኖረ ወንድሙ ሳይቀር የጣዖት ሰማዕት ነው። በነገራችን ላይ ጣዖት ሲቃጠል አምላክ የተቃጠለ ላውጣ ብሎ ገብቶ ሞቶ ቀርቷል። የአብርሃም ወንድም ራሱ ማለት ነው። ስለዚህ በዚህ ደረጃ የጣዖት አምላኪ ቤተሰብ ነው አብርሃም እና የኖረው ከጣዖት አምልኮ ወጥቶ ነው እግዚአብሔርን ያገኘው። ከዛ በኋላም በአብርሃም ዙሪያ ያሉ በሙሉ የጣዖት አምልኮ ላይ ያሉ አሕዛብ ናቸው። ስለዚህ ለአብርሃም የነበረበት በዘመኑ የነበረበት ተግዳሮት ምንድን ነው? እሱ የሚያመልከውን አምላክ እግዚአብሔርን ከአሕዛብ አማልክት ለይቶ ማየትና እንደ አሕዛብ አማልክት አድርጎ አለማሰብ ነበረ ከአብርሃም የሚጠበቅበት ማለት ነው። እግዚአብሔር በብዙ መንገዶች ለአብርሃም ይህንን አሳይቶታል። ከዚህ መካከል ሁላችንም የምናውቀውን አንድ ታሪክ እኔ ለዚህም ጥሩ ማሳያ አርጌ ባነሳው ደስ ይለኛል። እንደምታውቁት አብርሃም በስተርጅናው ልጅ አገኘ። ያገኘው ልጅ ይስሐቅ ነበረ። ከዛ ይስሐቅ ካደገ በኋላ እግዚአብሔር በጣም ፈታኝ የሆነ ጥያቄ ጠየቀው ለአብርሃም። ይኸውም የምትወደውን አንድ ልጅህን ይስሐቅን ሰዋልኝ የሚል ነበር። እንደምናውቀው አብርሃም አላመነታም። ለዋር ልደር ሳይል በማግስቱ በጠዋት ተነስቶ ልጁን ይስሐቅን ይዞ 3 ቀን 3 ሌሊት ተጉዞ በሞሪያ ተራራ ላይ መስዋዕት ለማቅረብ ወሰነ ማለት ነው። እንደምታውቁት ልክ ሊሰዋው ሲል ግን እግዚአብሔር በግ አምጥቶ ልጅህን ለእኔ ልትሰዋ ፈቃደኛ እንደሆን ካሳይተኛልና ልጅህን አትሰዋውም፣ ይህንም በግ ሰዋ ብሎ በይስሐቅ ፈንታ በጉ ተሰዋ ማለት ነው። እንግዲህ አሁን ከምናነሳው ነጥብ አንጻር ስናየው እግዚአብሔር ከሌሎች በአብርሃም ዘመን ከነበሩ በዙሪያው ካሉ የአሕዛብ አማልክት የተለየ አምላክ መሆኑን ካሳየበት መንገድ አንዱ ይሄ ታሪክ ነው። ምንድን ነው ካላችሁ አሕዛብ የሚያመልኳቸው አብዛኞቹ አማልክት ያው ኤግዚስት ባያደረጉም አምላክ ናቸው ተብለው የሚታመኑት ማለት ነው። አጋንንት ያደሩባቸው ያላደሩባቸውም ሊኖሩ ይችላሉ። የአሕዛብ አማልክት አጋንንት ናቸው ብሏል ነቢየ እግዚአብሔር ዳዊት። ስለዚህ የአሕዛብ አማልክት በሙሉ አንድ ተመሳሳይ ነገር ነበራቸው።
ይኸው ምንድን ነው? ሕፃናትን መስዋዕት አድርጋችሁ አቅርቡልኝ፣ ልጃችሁን ሰውልኝ ማለት ነው። በጣዖት አምልኮ ዘመንና በአሕዛብ ዘመን በጣም ብዙ ወጣቶች ለጣዖት መስዋዕት ሆነው ቀርበዋል። ለአውሬ መስዋዕት ሆነው ቀርበዋል። አምላካችን ደስ ይለዋል ብለው በጣም ብዙ አሕዛብ ልጆቻቸውን የሚወዷቸውን ልጆቻቸውን ወስደው ለአምላኮቻቸው ሰውተዋል። እግዚአብሔር እንደነዚህ አይነት ጨካኝ የሆኑ አማልክት በሚመለኩበት ዘመን እሱ እንደነሱ ያለ አምላክ አለመሆኑን ለአብርሃም አሳየው። ምን አድርጎ? ልጅህን ሰዋልኝ ብሎ ፈቃደኛ መሆኑን ሲያውቅ እንዳትሰዋልኝ፣ እኔ የልጅህን ደም አፍሰህ በልጅ ደም ደስ የሚለኝ አይደለሁም፣ እንደ አሕዛብ ያለው አምላክ አይደለሁም ሲለው ነው። ስለዚህ መኑ ይመስለከ እምነ አማልክት እግዚኦ፣ አቤቱ ከአማልክት መካከል አንተን የሚመስል ማን ነው የሚለው መዝሙር የሚገባው ለእግዚአብሔር። የአሕዛብ አማልክት ልጆቻችሁን ሰው ብለው ያስጨንቃሉ። እግዚአብሔር ግን ሰዋ ብሎ መልሶ ተወው ብሎ ከአሕዛብ አማልክት የተለየ መሆኑን ያሳያል። ይህ ብቻም አይደለም። አሁን ይህን በአዲስ ኪዳን ሆነን ስናስበው ደግሞ የበለጠ ደስ ይላል። ለምን? የአሕዛብ አማልክት ልጆቻችሁን ለእኔ ሰው ይላሉ። እኛ የምናመልከው አምላክ እግዚአብሔር ግን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። ልጁን መስዋዕት አድርጎ ለዓለም የሰጠ ብቸኛ አምላክ እግዚአብሔር ነው። ልጃችሁን ሰውልኝ የሚል ሳይሆን ልጄን ለእናንተ መስዋዕት አድርጌ አቅርቤያለሁ፣ ለእናንተ መዳን ሰጥቻለሁ ማለቱን ማለት ነው። ይሄ በአዲስ ኪዳን መነጽር ስናየው ነው። ለማንኛውም አብርሃምን ብቻ አይደለም፣ የአብርሃምን የልጅ ልጆችንም እስራኤላውያንንም እግዚአብሔር ከግብፃውያን አማልክት፣ እንግዲህ ግብፅ ውስጥ የማይመለክ አምላክ አልነበረም፣ ብዙ አምላክ አለ እና ከነዛ ሁሉ የተለየ አምላክ መሆኑን አሳይቷል። ካሳየበት መንገድ አንዱ የታቦቱና የቤተ መቅደሱ ስርዓት ነው። እንግዲህ እስራኤላውያን ግብፅ ውስጥ ስለኖሩ እንዳልኳችሁ በጣም የግብፃውያን ልማድ ነበረባቸው። አመጋገባቸው የግብፅ ነው፣ የሚናፍቃቸው የግብፅ ምግብ ነው፣ አነጋገራቸው እንደ ግብፅ ነው፣ የሚሰሩት ኃጢአትም ከግብፃውያን የተማሩት ነው። በብዙ መንገድ የግብፅ ተጽዕኖ በእስራኤላውያን ሕይወት ውስጥ ነበረ። በዚህ ምክንያት እግዚአብሔር እስራኤልን ከግብፅ አወጣ እንጂ ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ብዙ ጊዜ ፈጅቶበታል። ይህን የሚያሳይ ለምሳሌ ከአስርቱ ትእዛዛት አንዱ በሐሰት አትማል የሚል ነው። እግዚአብሔር ለእስራኤላውያን በሐሰት አትማሉ ብሏቸዋል። በአዲስ ኪዳን ግን ይህን ቃል ክርስቶስ ሲደግመው በሐሰት አትማሉ ተብሎ እንደተነገረ ታውቃላችሁ፣ እኔ ግላችኋለሁ ፈጽማችሁ አትማሉ ነው ያለው። ለምንድን ነው ለእስራኤላውያን በሐሰት አትማሉ ያለው? ማለት ማሉ ብሏል ማለት ነው። ለምንድን ነው መሃላቸውን የፈቀደው እንዲምሉ ከተባለ እስራኤላውያን ፈጽሞ አትማሉ ቢባሉ በግብፅ ጣዖታት እየማሉ አስቸገሩ። ማለት የግብፅ የለመዱት አለ አይደለ? በነ ኢሪስ በነ ምናምን እያሉ የግብፃውያንን ወይም የአሞራውያንን የሌሎችን የኬጢያውያንን አማልክት ስም እየጠሩ ሲያረጉ ያዩትን ሲደግሙ እግዚአብሔር የጣዖት ስም የአጋንንት ስም ከሚጠሩ የኔን ስም ቢጠሩ ይሻላል ብሎ በሐሰት አትማሉ አላቸው ማለት ነው። አብዛኞቹ ሕግጋት የእስራኤልን ነገር ከግምት ውስጥ ያስገባ ነበረ፣ አኗኗራቸውም ማለት ነው። ሌላው የቤተ መቅደሱ ስርዓት ላይ እግዚአብሔር ከእስራኤላውያን ውስጥ የግብፅን ልማድ ያወጣው በእንስሳት መስዋዕት ነው። እንደምታውቁት ለእግዚአብሔር እስራኤላውያን ከተቻለ በሬ ወይም ጥጃ፣ ከዛም ዝቅ ካለ በግ ወይ ፍየል፣ ከዛም ዝቅ ካለ ደግሞ ርግብና ዋኖስ መስዋዕት አድርገው ያቀርቡ ነበረ። በእግዚአብሔር ፊት በጣም በርካታ እንስሳት መጥተው በእሳት ተቃጥለዋል፣ ደማቸው ፈሷል። የደሙ ተረጭቶ የኃጢአት ይቅርታ እግዚአብሔር ሲሰጥ ነበር። ምን ያደርግለታል እግዚአብሔር ነው። ምናልባት አሁን ይህንን ታሪክ የሚሰማ ሰው በተለይ ለእንስሳት ልዩ ፍቅር ያለው ያ ሁሉ እንስሳ መገደሉ እግዚአብሔር ምን ያደርግለታል? የእንስሳቱን ደም አይጠጣው፣ ስቡ ቢጨስ አያሸተው፣ ምን ያደርግለታል ለእግዚአብሔር የሚል ጥያቄ ይፈጠርብናል። ምንም አያደርግለትም። ለእግዚአብሔር ምንም የሚጨምርለት ነገር የለም። እግዚአብሔር ለምንድን ነው ይህንን የእንስሳት መስዋዕት ያስደረገው ካላችሁ፣ እንስሳቱም ለጨክኖ አይደለም። እንኳን እግዚአብሔር ጻድቅም ለእንስሳ ነፍስ ይራራል። ግን ከእንስሳት የበለጠውን የሰው ልጅ ለማዳን ነው። ከምንድን ነው ያዳነው ካላችሁ፣ እስራኤላውያን ግብፅ በነበሩ ጊዜ በአብዛኛው በግብፅ የሚመለኩት አማልክት እንስሳት ነበሩ። በሬ፣ ላም፣ ፍየል፣ ድመት ሳይቀር የግብፅ አማልክት የእንስሳ መልክ ነው ያላቸው፣ ቅርጾቻቸው፣ ሐውልቶቻቸውንም እንደምታዩት ማለት ነው። ስለዚህ በግብፅ ኑሯቸው ወቅት እስራኤላውያን ልብ ውስጥ ወይም አስተሳሰብ ውስጥ ምን ነገር ተቀብሯል? እንስሳት የሆነ አምላካዊነት አላቸው። ይህ እንደምታውቁት ሙሴ ሲና ተራራ ላይ ወጥቶ ሲዘገይባቸው ጥጃ ነው የሰሩት በወርቅ። ይሄ አይምሯቸው ላይ አምላክነት አላቸው። እንስሳት የሆነማ ዲቫይን ፓወር ቢኖራቸው ነው የሚል አስተሳሰብ ነበራቸው። ስለዚህ እግዚአብሔር በዛ ቤተ መቅደስ ውስጥ እያቃጠለ የነበረው እንስሳቱን ሳይሆን እንስሳ አምላክ ነው የሚለውን የእስራኤላውያንን አስተሳሰብ ነው ከነሱ ጭንቅላት ውስጥ ሊያጠፋ ስለፈለገ እነዚህ ፍጡራን ናቸው
እኔ የፈጠርኳቸው ናቸው፣ ከእኔ በታች ናቸው፣ ለእኔ መስዋዕት ሆነው የሚቀርቡ ናቸው፣ የሚቃጠሉ የሚገዙልኝ ናቸው የሚለውን እስራኤላውያንን በተደጋጋሚ ሊያሳይ ሞክሯል ማለት ነው። ወደ ታቦቱ ልምጣ። እንግዲህ እስራኤላውያን ግብፅ ውስጥ እያሉ የግብፅ አማልክት እንደምታውቁት ለማየት የሚያስቸግሩ አማልክት አይደሉ፣ ማለት በሰማይ ያሉ አይደሉም። እንትና የሚባለው አምላክ ያውና ብሎ ናላሳየ ተብሎ ተወስዶ የሚታይ የሆነ ሐውልት ነው። ስለዚህ እዛ ከመኖራቸው የተነሳ እግዚአብሔርን አለማየታቸው በጣም ይረብሻቸው ነበር። ማለት ከመካከላቸው እንዳለ ፕሬዘንሱን ፊል የሚያደርጉበት ነገር ስላልነበረ በቀላሉ ወደ ጣዖት አምልኮ ተመልሰው ገብተው ያን ጥጃ ሰርተው እስከ መስገድ ደርሰዋል። አይምሯቸው ይታወቅ ነበር። ስለዚህ ይህንን የሚያውቀው አምላክ እግዚአብሔር ምንም እንኳን እሱ ረቂቅ ቢሆንም፣ ምንም እንኳን የማይጨበጥ የማይዳሰስ ቢሆንም፣ ሕዝቡ ግን እግዚአብሔር ከመካከላቸው እንዳለ የሚያውቁበት የቤተ መቅደስ ስርዓት ሊሰራላቸው ወደደ ማለት ነው። በዚህ ምክንያት ከመካከላቸው የሚመጣ የሚሄድ እንግዲህ አሁን እነሱ የለመዱ ግብፅ ውስጥ አምላካችን መጣ ሄደ ተከተሉት መባል ለምደዋል። ስለዚህ እግዚአብሔር እንደዛ ሊባል የሚችል አምላክ አይደለም። ግን ከመካከላቸው ማደሩን እንዲያስቡና ከእሱ ጋር እንዲገናኙ የመገናኛውን ድንኳን ደብተራ ኦሪትንና የቤተ መቅደሱን ስርዓት እግዚአብሔር ሰርቷል ማለት ነው። እና በምድረ በዳ እስራኤላውያን እንግዲህ በጉዞ በሚያደርጉበት ሰዓት በጣም ትልቅ ፕሮጀክት ቀርጾ ራሱ እግዚአብሔር ሰጥቶ ከነ ዲዛይኑ ከነ ቅርጹ ከነ የሚሰራበት ማቴሪያል የመገናኛውን ድንኳን ደብተራ ኦሪትንና በዚያ በደብተራ ኦሪት ውስጥ የነበሩትን ነዋያት ራሱ እግዚአብሔር እስራኤላውያን እንዲሰሩ አደረገ ማለት ነው። በጣም አስገራሚ ነው የተሰራበት መንገድ፣ ብዙ ትምህርት ያለው ነው። አንደኛ በድንኳን ነው የሚሰራው። እንደምታውቁት እስራኤላውያን መንገድ ላይ ናቸው፣ ጉዞ ላይ ናቸው። ጉዞ ላይ የሄዱ ስለሆነ በቀኑ ሙሉ ይጓዛሉ፣ ማታ ማታ የሆነ ቦታ ላይ ያርፋሉ። እንግዲህ ከግማሽ ሚሊዮን በላይ አንዳንዶችም እስከ ሚሊዮን ይደርሳሉ ይሏቸዋል እስራኤላውያን። በጣም ብዙ ህዝብ ነው የሚጓዘው። ያ ሁሉ ህዝብ ለመደማመጥ መለከት የሚነፉ ሰዎች አሉ። የመለከት ድምፅ ሲሰማ ህዝቡ ይቆማል። ከዛ በኋላ ይሰፍራሉ። ከዛ መልሶ ጉዟቸውን ይቀጥላሉ። በዚህ በብዙ ሺህ የሚቆጠር እስራኤላዊ ባለበት ጉዞ ላይ ከመካከል ግን ጉዞውን የሚመራና ማዕከላዊ ሆኖ ህዝቡን የሚያስተዳድር የካህናት ወገን የሚያገለግሉበት የቤተ መቅደስ ስርዓት ሰራ ማለት ነው። ይህ ስርዓት የመገናኛው ድንኳን ይባላል። የመገናኛው ድንኳን ውስጥ ደብተራ ኦሪት አለች። ደብተራ ኦሪት ውስጥ ደግሞ ቅድስተ ቅዱሳን አለ። ልዩ ልዩ ንዋየ ቅድሳት አሉ። በጣም የሚገርመው ወደ 8,000 ሰው ነው ተሸክሞት የሚዞረው። ልክ ጉዞ ሲጀምሩ እስራኤላውያን በጠዋት ተነስተው የመገናኛው ድንኳን ከተተከለበት ተነቅሎ 8,000 ሰው ተሸክሞት ነው የሚሄደው። በጣም በጣም ትልቅ ጉልበትና የሰው ኃይል የሚፈልግ ስራ ነበረ። እግዚአብሔር ይህንን ድንኳን በጣም በከፍተኛ ጥንቃቄ ነው እንዲሰራ ያዘዘው። ከምን አይነት ማቴሪያል መሰራት እንዳለበት፣ እያንዳንዱ ስንት ሜትር ቁመቱ ስንት መሆን እንዳለበት፣ ድንኳኑ የሚተከልበት ቦታ ራሱ እንዴት አይነት መሆን እንዳለበት እያንዳንዱን ነገር ራሱ እግዚአብሔር ነው ያዘዘው። በታዘዘው መሰረት የተመረጡ የእንጨትና የተመሳሳይ ስራ የሚሰሩ የጥልፍ ስራ የሚሰሩ ሰዎች ተመርጠው ለዚህ ጉዳይ በስም ጠቅሶ እግዚአብሔር ነገሌን ለዚህ ስራ ለይልኝ ብሎት ሙሴን በጣም በሚያስገርም ሁኔታ ቤተ መቅደሱ ተሰራ ማለት ነው። የድንኳን ቤተ መቅደስ ነው የመገናኛው ድንኳን። እንግዲህ ዙሪያውን ሰፍረው የምትመለከቷቸው እስራኤላውያን ናቸው። እንደምታውቁ ሌሊቱን ሙሉ ቀኑ ሙሉ ሲጓዙ ይሉና ማታ መለከት ሲነፋ ይቆማሉ። ይቆሙና በያሉበት ቦታ ይሰፍራሉ። ሲሰፍሩ በየነገዳቸው ነው የሚሰፍሩት። 12 አይደሉ እስራኤላውያን በወገን። ስለዚህ በየሰፈራቸው ይሰፍራሉ። ከመገናኛው ድንኳን ዙሪያ የሚሰፍሩት የሌዊ ነገድ ናቸው። የክህነት አገልግሎት መስጠት የሚችሉት ለመገናኛው ድንኳን ቅርብ ሆነው ይሰፍራሉ። ከዛ የመገናኛው ድንኳን ደግሞ አለ ማለት ነው። ከዛ ልክ ጉዞ ሊጀምሩ ሲሉ ደግሞ ጠዋት መለከት ሲነፋ ታቦቱ ነው ቀድሞ የሚነሳው። ልክ አቤቱ ተነስ ጠላቶች ይበተኑ የሚለውን ጸሎት ጸልዮ ሙሴ ታቦቱ ይነሳል ማለት ነው። ዛሬ አሁን አባቶቻችን ማይጠንት ሲያደርጉ የችኑ ጸሎት ነው የሚደግሟት። አሁን በሐዲስ ኪዳን ተጠቅማበታለች ቤተክርስቲያናችን። አቤቱ ተነስ ጠላቶች ይበተኑ ማለት ታቦቱ እንዲነሳ የሚደረግ ጸሎት ነው። ጠላቶች ይበተኑ ከፊትህ ይሽሹ የሚለው ደግሞ በሚሄዱበት መንገድ ላይ የጠላት ሰፈር ይገጥማቸዋል። ስለዚህ ጠላቶችህ አሕዛብ መንገድ ለቀው ለታቦትህ ለሕዝብህ ክብር ሰጥተው ያሳልፉ እንደማለት ነው።
እና ልክ ታቦቱ ይነሳና ታቦቱ ጉዞ በሰው ሰፈር ነው የሚያልፈው። የእግዚአብሔርን ታቦት የቃል ኪዳኑን ታቦት ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት የሚል ጥቅስ አለ አይደል? ሰፈራችሁ የተባለው እስራኤል የሰፈሩበት ድንኳን አለ ማለት ነው። ልክ ታቦቱ መጥቶ ሲያልፍ እነሱም ከየሰፈራቸው ድንኳናቸውን እያነሱ ጉዟቸውን ይቀጥላሉ ማለት ነው። ወደ ከነዓን የሚደረገው ጉዞ በዚህ የቤተ መቅደስ አገልግሎት ነው። ቤተ መቅደሱ እንግዲህ ነጩ የምታዩት አጥር ማለት የመገናኛው ድንኳን ተብሎ ይጠራል። በመገናኛው ድንኳን በር አለው። በዛ በር ይገባል፣ ይወጣል። ውስጡ ደግሞ ሌላ ትንሽ ድንኳን አለች። ይቺ ድንኳን ደብተራ ኦሪት ትባላለች። ደብተራ ማለት ድንኳን ማለት ነው። ደብተራ ኦሪት ማለት የኦሪት ድንኳን ማለት ነው። ያው ደብተራ የሚለውን ስም በሌላ ነው ብዙ ሰው የሚረዳው። ደብተራ ማለት ድንኳን ማለት ነው። እዚህ ድንኳን ውስጥ የሚያገለግሉ ሰዎች ካህናተ ደብተራ ይባሉ ነበር፣ ወይም ደግሞ የድንኳኑ ካህናት ማለት ነው። የድንኳኑ አገልጋዮች፣ ቅዱስ ጳውሎስ የድንኳኑ አገልጋዮች የምትለዋን ቃል ተጠቅሟት ታገኛላቸው ዕብራውያን መልእክቱ ላይ በድንኳኒቱ የሚያገለግሉ ይላል። ስለዚህ ካህናተ ደብተራ ማለት ነው በግዕዝ ሲነገር። ወደ ድንኳኑ ከመግባታችን በፊት የዚህን ደብተራ ኦሪት እና የመገናኛው ድንኳን አገልጋይ ካህናት ሶስት ምድብ አላቸው፣ ወይም ሶስት ወገኖች ናቸው። የመጀመሪያው ሊቀ ካህናት የሚባለው ነው። ሊቀ ካህናት ማለት የካህናት አለቃ ማለት ነው። ሊቀ ካህናት የሚባለው የመጀመሪያው ሊቀ ካህናት የሙሴ ወንድም አሮን ነበረ። አሮን ሊቀ ካህናት ነበር። ከዛ ከአሮን በኋላ የአሮን የበኩር ልጅ የሆነው ልክ አሮን ሲሞት ይተካዋል ማለት ነው። እሱ ሁለተኛው ሊቀ ካህናት ይባላል። ከዛ እሱ ሲሞት ደግሞ የበኩር ልጁ እያለ የሚቀጥል የመጀመሪያ ልጅ የሆነ ሰው ብቻ የሚሾመው ሹመት ማለት ነው። ይህ ሊቀ ካህናት ይባላል። ምናልባት ሊቀ ካህናት የላይፍ ታይም ሹመት ነው። አንዱ ሊቀ ካህናት ካልሞተ ሌላ ሊቀ ካህናት ሊተካ አይችልም። የበኩር ልጁ የሆነ ሰው ነው መሆን የሚችለው እና ይሄንን ስል ምናልባት በሐዲስ ኪዳን ላይ ትንሽ ኮንፊውዝ የሚያደርግ ነገር ተጽፈው ታገኛላችሁ። ሊቀ ካህናቱ ሐናና ቀያፋ ነበሩ። ይሄ ማለት ምን ማለት ነው? በተመሳሳይ ዘመን ሁለት በሕይወት ያሉ ሊቃነ ካህናት ሊኖሩ እንዴት ቻሉ የሚል ጥያቄ ያስነሳ። ይሄን ያመጣው ሮማውያን እስራኤልን ቅኝ ሲገዙ አቢዩዝ አድርገውት ነው። ራሳቸውም አይሁዳውያን በጣም በሙስና በጣም እንትን ብለው ተጨመላልቀው ስለነበር ሊቀ ካህናት የላይፍ ታይም ሹመት መሆኑ ቀርቶ የሆነ ያህል ጊዜ ይሾምና መልሶ ወርዶ ሌላኛው ደግሞ ይሾማል እና ገንዘብ እየሰጡ መሾም ሁሉ ጀምረው ነበር። ዘር ማንዘራቸውን ዘመዳቸውን ማሾም ጀምረው ነበር እና ሐናና ቀያፋ በተለያየ ዘመን አንዱ ሊቀ ካህናት ነበር። ከዛ ደግሞ እየተቀያየሩ ማለት በዛ ወራት ሊቀ ካህናት ነበርና ትንቢት ተናገረ እንዳለው ቀያፋን ማለት ነው ዮሐንስ በወንጌሉ እንጂ በወራት የሚመደብ የሰሞነኛ ስራ አልነበረም። ሊቀ ካህናትነት ልክ እንደ ፓትርያርክ በሕይወት ዘመን እንደሚሾሙት በዚህ እንደምናውቀው በቤተክርስቲያናችን አንዱ በሕይወት እያለ ሌላው አይኖርም ነበረ እና የመጀመሪያው ሊቀ ካህናት አሮን ነው። ሁለተኛው ሊቀ ካህናት የአሮን የበኩር ልጅ ነው። የበኩር ልጆች ሊቀ ካህናት ወይም የካህናት አለቃ ይባላል። አንድ ሰው ነው ሊቀ ካህናት። ሊቃነ ካህናት የሚባል ቃል ራሱ አልነበረም። በኋላ ኮራፕትድ ሆኖ ነው እንዳልኳቸው። ሁለተኛው ካህናት ናቸው። ካህናት የሚባሉት ደግሞ የአሮን ልጆች ሆነው ግን የበኩር ያልሆኑት ናቸው። ሁለተኛ ሶስተኛ ልጆች ካህናት ሆነው ከስር ከስር ያገለግላሉ። የሊቀ ካህናቱ ተወራጆች ወይም ደግሞ የእሱ የበታች ናቸው ማለት ነው። ሶስተኛ የአሮን የበኩርም የአሮን ልጆችም ያልሆኑ የአሮን ወንድም እህት፣ የወንድም እህት ልጅ ቤተ ዘመዶች ደግሞ አሉ። በነገዳቸው ሌዋውያን የሆኑ የሌዊ ነገድ ናቸው እነሱ። አጠቃላይ አሮንም የሌዊ ነገድ ነው። ግን የአሮን ልጅ ካልሆንክ ሊቀ ካህናትም ልትሆን አትችልም፣ ካህናትም ውስጥ ልገባ አትችልም። ሌዋውያን የሚባሉ ሶስተኛ ምድቦች አሉ። እነዚህ ደግሞ ለምሳሌ ሙሴ አሁን ቤተ መቅደስ ውስጥ ይገባል፣ የመገናኛው ድንኳን ውስጥ ይገባል። ሙሴ ሊቀ ካህናት ነው ወይ? አይደለም። ለምን? አሮን አይደለማ፣ የአሮንም ልጅ አይደለም፣ ግን ወንድሙ ነው፣ በዘሩ ሌዋዊ ነው ማለት ነው። ስለዚህ ሌዋውያን የሆኑ በመገናኛው ድንኳን ያገለግሉ የነበሩ አሉ ማለት ነው። እነዚህ ሶስት ወገኖች ሊቀ ካህናት አንድ ሰው ነው። ካህናት የእሱ ታናሾች ናቸው። ሌዋውያን ደግሞ የታችኛውን ስራ የሚሰሩ የመገናኛው ድንኳን አገልጋዮች ናቸው ማለት ነው። የሰዎቹን ከጨረስን አሁን ወደ ዕቃ ቆጠራ እንመጣለን ማለት ነው። የመገናኛው ድንኳን እንደ ግቢ ያለው ነው፣ ነጭ ቀለም ያለው ማለት ነው። ውስጥ ስንገባ መጀመሪያ የምናገኘው በጣም ትልቅ የሚጨስ የብረት ከነሐስ የተሰራ ትልቅ መሰዊያ ነው። ይህ መሰዊያ በጣም ትልቅ ነው።
ከውስጡ እሳት ይነድበታል። እላዩ ላይ ባለው ርብራብ ላይ እንስሳ ይቆምበታል። እስከ በሬ ድረስ መያዝ፣ ላም ድረስ መያዝ የሚችል ማለት ነው። በግም ፍየልም መያዝ የሚችል ነው። እንስሳውን አምጥቶ ሊቀ ካህናቱ በዛ መሰዊያ ላይ ያቆመዋል። ከዛ በኋላ በእሳት ያቃጥለዋል። በበጉ ደም የሕዝቡን ኃጢአት ያስተሰርያል ማለት ነው። የበጉን ደም ደግሞ ከታረደ በኋላ የበጉ ደም በቤተ መቅደስ ውስጥ ይረጫል። በምታዩት መሰረት በመሰዊያው ላይ ቀርነ ምስዋ የሚባል ወይም የመሰዊያው ቀንድ የሚባል ቀንድ አለው። ዙሪያው 4 ቀንዶች አሉት። እዛ ላይ እና በዙሪያው እየሄደ የበጉን ደም ይረጫል ማለት ነው። በበጉ ደም የኃጢአት ማስተስረይ ስራ ይሰራል። ስለዚህ ወደ መገናኛው ድንኳን ስንገባ መጀመሪያ የምናገኘው የበጉ መሰዊያ የሚደረግበት ትልቁ መስዋዕት ማቅረቢያ ማለት ነው፣ መሰዊያ ነው። ሁለተኛ የምናገኘው የመታጠቢያ ሰን ነው። እንግዲህ እስራኤላውያን አይደለም መገናኛው ድንኳን ውስጥ በጣም ማንጻት ስርዓት ላይ በጣም ስትሪክት ናቸው። እንደውም አብዝተውት ነው ጌታ ከአፍ የሚወጣ እንጂ ወደ አፍ የሚገባ ያረክስም ያላቸው። እጃቸው እስኪደማ ነበረ በድንጋይ የሚታጠቡት ማለት። አልጋቸውን ሳይቀር ያጥባሉ ወግ ከማጥበቃቸው የተነሳ እና በመገናኛው ድንኳን ከናስ መሰዊያው ወይም እንስሳ ከሚሰዋበት ቀጥሎ ያለው ዕቃ የመታጠቢያ ሰን ነው። እሱም ከነሐስ ነው የተሰራው። ወደ ውስጠኛው ክፍል ወደ ደብተራ ኦሪት ከመግባቱ በፊት ሊቀ ካህናቱ እጆቹን ይታጠባል። ካህናቱም እጃቸውን በማንጻት ስርዓት ይታጠባሉ ማለት ነው። ሁለተኛው ዕቃዬ ነው። አሁን ወደ ደብተራ ኦሪት ደግሞ ወደ ውስጠኛው ክፍል እንግባ። ወደ ውስጠኛው ክፍል ስንገባ 2 ክፍል ነው ያለው። ከመገናኛው ድንኳን አጥሩን ማለት ነው ወደ ድንኳኑ ስንገባ ድንኳኑ ራሱ 2 ክፍል አለው። 2 ክፍል አለው። አንደኛው እንደገባን የምናገኛቸው 3 ዕቃዎች ያሉበት ነው። የመጀመሪያ የምናገኘው ዕቃ የገጸ ህብስት ገበታ ይባላል። የገጸ ህብስት ገበታ ምንድን ነው? 12 ህብስቶች የሚቀመጡበት በፊቴ ገጸ ህብስትን ታደርጋለህ ብሎ እግዚአብሔር አዞት ነበረ። ስለዚህ በእግዚአብሔር ፊት 12 ህብስቶች ይቀመጡ ነበር። ለምንድን ነው እነዚህ ህብስቶች ያስፈለጉት ከተባለ እንግዲህ እግዚአብሔር መና እያወረደ እስራኤላውያንን በምድረ በዳ መርቷቸዋል። መና ሲባል ዳቦ እየዘነበ ማለት አይደለም። በድርጭት ነው የሚባለው። በዱቄት መልክ ሊሰራ የሚችል ከእጽዋት ወገን አድርጎ ነው እግዚአብሔር ያዘነበላቸው። ያንን ፈጭተው ወደ ምግብነት ይቀይሩታል እና ዓመቱን ሙሉ ሲመግባቸው ስለኖረ 12ቱን ወራት መግቦናል እግዚአብሔር ለማለት 12 ህብስቶችን በህብስት ገበታ ላይ እንዲያስቀምጡ አዛቸው ነበር። መግቦናል ሲሉ ማለት ነው። እና ልክ ሰንበት እንደወጣ ቅዳሜ ማታ ላይ ገጸ ህብስት ላይ አምጥተው ያስቀምጣሉ። ከዛ ሰንበት እስኪገባ ድረስ እስከ አርብ 12 ሰዓት ድረስ ይቆይና ካህናቱ ይመገቡታል ማለት ነው። ለአንድ ሳምንት የተቀመጠውን ከዛ ይመገቡና ደግሞ ከሰንበት በኋላ ይቀየራል። ይሄ የገጸ ህብስት ገበታ ይባላል። የእግዚአብሔር መግቦቱን ማስታወስ እንዲችሉ ነው። ከዛ ከሱ በትይዩ ደግሞ መሀል ላይ የምናገኘው ዕቃ መቅረዝ ነው። መቅረዝ ደግሞ ምንድን ነው? ተቋመ ማህቶት ወይም መብራት ማቆሚያ ነው፣ ማብሪያ ነው። በቀንና በሌሊት በመገናኛው ድንኳን ውስጥ መብራት እንዲጠፋ አይፈልግም እግዚአብሔር እና እንደ በራ ይቆይ ብሎ አዟቸዋል። ስለዚህ መቅረዝ ነበረ። በጣም የሚገርመው እንደውም አፍኒንና ፊናስ የተባሉት የኤሊ የካህኑ የሊቀ ካህናቱ የኤሊ ልጆች ሌዋውያን ናቸው ማለት ነው። የኤሊ ልጆች ምናምንቶች ነበሩት የተባሉት ከኃጢአታቸው አንዱ ይሄንን ቀንና ሌሊት መጥፋት የሌለበትን መብራት አጥፍተው ታድረዋል። ምን ያደርግለታል እግዚአብሔር እሱ አይበራለት ብለው ማለት ነው። ስለዚህ እግዚአብሔር በዚህ አንዱ ኃጢአት አድርጎ ያዘባቸው። ይህ ማለት በእኛ ዘመን ስናየው ምንድን ነው? መቅደሱ ውስጥ ሰው በሌለበት ሰዓት ለእግዚአብሔር የምታሳየውን ክብር ከቀነስክ ክብሩን ለእግዚአብሔር ሳይሆን ለሰው ነው እያሳየ ያለው ማለት ነው። እግዚአብሔር ምን ያደርግለታል ብለው አጠፉት ማለት ሰው ባይገባ እግዚአብሔር እዛ ቦታ ላይ እንዳለ መርሳት ማለት ነው። እና መቅረዝ የሚባለው ይሄ ነው። እዚችው የመጀመሪያ ክፍል ውስጥ ያለው 3ኛ ዕቃ ደግሞ የዕጣን መሰዊያ ነው። የዕጣን መሰዊያ ነው። የዕጣን መስዋዕት ማቅረቢያ ነው። ካህኑ ለምሳሌ ዘካርያስ ቅዱስ ገብርኤልን ከዕጣን መሰዊያው በስተቀኝ ቆሞ አየው ይላል። ስለዚህ 3ኛው ዕቃ እዚህ መቅደስ ውስጥ ቤተ መቅደስ ውስጥ ያለው የዕጣን መሰዊያ ነው። የመጀመሪያው ክፍል ውስጥ የምናገኛቸው 3 ነገሮች ናቸው። የገጸ ህብስት ገበታ፣ የተቋመ ማህቶት ወይም መቅረዝ እና የዕጣን መሰዊያ። እነዚህ 3 ነገሮች አሉት።
ወደ ውስጠኛው ክፍል ስንገባ የምናገኘው የቃል ኪዳኑን ታቦት ነው። በነገራችን ላይ የቃል ኪዳኑ ታቦት የሚባለው ምንድን ነው? እግዚአብሔር ከእስራኤላውያን ጋር የተገባባው ቃል ኪዳን ስላለ ነው። ይህ ቃል ኪዳን ምንድን ነው? በታቦቱ ውስጥ በተቀመጠው ጽላት፣ ዝርዝሩ እንመጣበታለን። 10ቱ ትእዛዛት ሰመራይዝድ የሆነ ትእዛዞች አሉ። እነሱ ከነዝርዝራቸው ነው ለሙሴ የነገረው። ሙሴ እነዛን 10ቱን ሲያነብላቸው አብሮ እያንዳንዱንም አስተምሯቸዋል፣ ነግሯቸዋል። የቃል ኪዳኑ ታቦት የሚያሰኘው እግዚአብሔር ከሕዝቡ ጋር ቃል የተገባባበት ስለሆነ ነው። እግዚአብሔር እንደ ሙሽራ፣ ሕዝቡ እንደ ሙሽሪት፣ አሮንና ሙሴ እንደ ሚዜ ሆነው እንደ ጋብቻ ጽሕፈት ደግሞ 10ቱ ትእዛዛት ማለት ነው ተጽፈው ሕዝቡ አሜን አሜን ብሎ ከእግዚአብሔር ጋር ቃል ኪዳን የተገባባበት ነው። ስለዚህ ይህንን ከጣሳችሁ ፍች ይፈጽማችኋል። ለዚህ ነው አሁን እግዚአብሔር ጣዖት ሲያመልኩ እስራኤላውያን አመንዝረሻልና የሚላቸው ከእግዚአብሔር ውጭ ሌሎች አማልክት ሲያመልኩ ነው። ስለዚህ ይህ ቃል ኪዳን የተፈጸመበት ጽላት የሚቀመጥበት ታቦት ማለት ማደሪያ ማለት ሳጥን፣ ማደሪያ፣ መርከብም ታቦት ይባላል። አርክ ነው ቃሉ። ቴባህ በዕብራይስጥ፣ ታቦት በግዕዝ ማደሪያ፣ ቤተ አደረ ማለት ነው፣ ማደሪያ ማለት ነው። ስለዚህ በዚህ ታቦት ውስጥ እግዚአብሔር ቃል ኪዳኑን ስላስቀመጠ የቃል ኪዳኑ ታቦት ይባላል ማለት ነው። ውስጡ ስንገባ ታቦቱ ውስጥ እንግዲህ ከላይ የምታዩቸው ኪሩቤል ያሉበት የስርየት መክደኛ ይባላል። በኪሩቤል መካከል ሆኜ አነጋግራለሁ ይላል። መሀል ላይ መክደኛው ላይ ሆኖ ብርሃን ሆኖ እግዚአብሔር ሙሴን ያነጋግረው ነበር። ስንከፍተው ግን ሳጥኑ ውስጥ ደግሞ ጥቂት ዕቃዎች አሉ፣ 3 ዕቃዎች አሉ። አንደኛው ጽላት ነው። ጽላት ማለት ሰሌዳዎች ማለት ነው። ጽሌ ሲሆን 1 ነው፣ ጽላት ሲሆን 2 ነው። በእነዚህ በድንጋይ ሰሌዳዎች ላይ እግዚአብሔር በጣቱ የጻፈበት ነው። እንግዲህ መጀመሪያ እግዚአብሔር ራሱ ቀርጾ በድንጋይ ራሱ ጽፎ በጣቶቹ ለሙሴ ሰጠው። ሙሴያን ተሸክሞ ሲወርድ እስራኤል ጥጃ እያመለኩ አገኛቸው። መቋቋም ስላልቻለ ጽላቱን ወረወረና ሰበረው። ከዛ ሁለተኛው ላይ እግዚአብሔር አንተ ቅረጽ እኔ ጽፍልሃለሁ አለው። ሙሴ በድንጋይ ቀረጸ፣ እግዚአብሔር ጻፈለት። እኔ ለምንድን ነው ይህንን አሁን መዘርዘር ያስፈልገኝ? አንዳንድ ሰዎች ምን ሙሴ ኮርውሮታል ታቦት ብለው እዛ ጋር ታሪኩ እንዲያልቅ ይፈልጋሉ። ግን አላለቀማ፣ ወይ ሙሉ ማንበብ ነው። እና ተቀረጸ፣ ከዛ እግዚአብሔር ጻፈበት። በእግዚአብሔር ጣት የተጻፉ 10ቱ ቃላት ያሉበት ጽላት በታቦቱ ውስጥ ይቀመጣል ማለት ነው። ሁለተኛው የተሰወረ መና ያለበት የወርቅ መሶብ ደግሞ መና የሚቀመጥበት ከወርቅ የተሰራ መሶብ እግዚአብሔር በመቅደሱ እንዲቀመጥ አዞ ነበረ። በታቦቱ ውስጥ ይቀመጣል። ሶስተኛው በትረ አሮን ነች፣ ወይም የአሮን በትር ነች። አሮን የሙሴ ወንድም ነው እንደምታውቁት። እና ምን ተፈጸመ? ሙሴ እስራኤልን በሌዋዊነቱ እየገዛ እያስተዳደረ እንደ ንጉሥ ነው። ያው ባይነግስም እሱ ነው የሚመራቸው። አሮን ደግሞ ሊቀ ካህናት ነው። እና እስራኤላውያን ውስጥ የተወሰኑት እነ ቆሬ፣ ዳታንና አቤሮን የሚባሉ እንዴት ያለ እነሱ ሰው የለም ወይ? አንደኛው እንደ ንጉሥ ይገዛናል፣ ሌላኛው ደግሞ እንደ ካህን ሆኖ ሊቀ ካህናት ሆኖ መቅደስ ገብቶ ያገለግላል። እና አልበዛም ወይ ለእነሱ የተሰጠው መብት? በዘመድ ነው ብለው አመፁ ማለት ነው። እንደምታውቁት እግዚአብሔር ራሱ አዞ ነው እንጂ አሮንም ምረጠኝ ብሎ አይደለም፣ ሙሴም ልመረጥ ብሎ አይደለም። እነሱ ግን አልተዋጠላቸውም። አይ እነዚህ ወንድማማቾችማ ተሿሹመው እየገዙን ነው ብለው አጉረመረሙ ማለት ነው። ይህን ጊዜ እግዚአብሔር አሮን እንደመረጠው ማሳየት ፈለገ። ከዛ በፊት ቆሬ፣ ዳታና አቤሮን ድፍረታቸው ማለት ነው ልብሰ ተክህኖ ለብሰው ማይጠንት ይዘው መቅደስ ገብተን እናጥናለን ብለው ገቡ። መገናኛው ድንኳን ውስጥ ሲገቡ በሕይወታቸው ሳሉ መሬት ተሰንጥቀው አጠቻቸው፣ ሲኦል ወረዱ ይላል። በሕይወት ሲኦል መውረድ የተባለው መጽሐፍ ቅዱስ ላይ እነሱ ናቸው። እና ሕዝቡ ደነገጠ። በመቅሰፍትም የተቀጡ አሉ። በተለይ በእነሱ ሀሳብ የተስማሙ ሰዎችን እግዚአብሔር ቀጥቷቸዋል፣ ክህነት ስለተዳፈሩ ማለት ነው። ያው የቆሬ ልጆች አልጠፉም። በኋላ ላይ መዝሙረ ዳዊት ላይ የቆሬ ልጆች መዝሙር ብለን የምንዘምረው ብዙ አለ። ግን ቆሬ ራሱና ዳታን በዚህ ተቀስፈዋል ማለት ነው። አሁን እግዚአብሔር ሙሴ ለወንድሙ አድልቶ አሮንን እንዳልሾመው ማሳየት ፈለገ። ስለዚህ ከ12ቱ የእስራኤል ነገድ አንዳንድ በትር ሰብስብና መቅደስ ውስጥ አሳድር። በማግስቱ አብቦ አፍርቶ አበባ አፍርቶ አብቦ የተገኘ ያ ለክህነት የተመረጠ እሱ መሆኑን እገልጻለሁ አለ እግዚአብሔር። በትራችሁን ሰብስቦ አለ። ልክ እንደ ምርጫ ማለት ነው። ሁሉም አንዳንድ በትር ሰበሰበ። የአሮን በትር በማግስቱ ሲመጡ ከሌሎቹ በተለየ አብባ ተገኘች። በትር አሮን ማለት ነው። ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር ተገኘች። በዚህ ምክንያት መቅደሱን ታቦቱን ለማገልገል የተመረጠው አሮን መሆኑ ታወቀ ማለት ነው።
ስለዚህ ይህ የአሮን የክህነቱ ምስክር ወረቀት የሆነችውን በትር ታቦት ውስጥ አስቀምጠው ብሎት ነበር ለሙሴ በቤተ መቅደሱ ነበር። እንግዲህ ዕቃ ቆጠራችንን አጠናቀቅን ማለት ነው። ሁሉም ዕቃዎች ላይ አንድ ተመሳሳይ ነገር ታገኛላችሁ፣ እስካሁን ባያችኋቸው ስዕሎች ካስተዋላችሁ ማለት ነው። በግራና በቀኝ ቀለበት አለ። መሰዊያውም ቀለበት አለው። የዕጣን መሰዊያውም ቀለበት አለው። የገጸ ብስ ገበታው ቀለበት አለው። ታቦቱ ቀለበት አለው። ምንድን ነው ቀለበቱ ካላችሁ ተጓዦች አይደሉ? ስለዚህ እያንዳንዱን ዕቃ 4 ሰዎች በግራ በቀኝ በትከሻቸው አድርገው ይዘውት ይሄዳሉ። ስለዚህ ያ መሎጊያ በሚባለው በቀለበት ውስጥ ገብቶ ተሸክመው ይዘው ስለሚጓዙ ማለት ነው። እንግዲህ 8,000 ሰው ይፈልግ ነበረ ትራንስፖርቴሽኑ ብቻ ማለት ነው። መንቀሳቀስ በጣም ስለሚከብድ በጣም ብዙ ዕቃ ስላለ ያንን ሁሉ ይዘው እስራኤላውያን ይጓዙ ነበር ማለት ነው። ምንድን ነው እያለን ያለው እግዚአብሔር አሁን በዚህ ደረጃ 8,000 ሰው ሞብላይዝ የሚያደርግ የቤተ መቅደስ ስርዓት ፈጸመ እና ይህ አሁን ላለው ዘመን በተለይ ለሐዲስ ኪዳን ክርስቲያኖች ምንድን ነው የሚነግረን? በእያንዳንዱ እንግዲህ ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው ብለን የምናምነው አይደለ? ስለዚህ አካል ለሆነችው ለሐዲስ ኪዳን እነዚህ የቤተ መቅደስ ዕቃዎች እና የመቅደሱ ስርዓት ለእኛ ለሐዲስ ኪዳን ክርስቲያኖች ምንድን ነው እየነገረን ያለው? እነዚህ እንግዲህ ነዋየ ቅድሳት ወይም በቤተ መቅደስ ውስጥ የነበሩ ልዩ ልዩ ዕቃዎችን አሁን በሐዲስ ኪዳን መነጽር ስናያቸው በጣም የየራሱ ትርጉም አለው። ቅዱስ ጳውሎስ ይዘረዝራቸዋል። በዕብራውያን ምዕራፍ 9 ከቁጥር 4 ላይ እያንዳንዳቸውን ዕቃዎች በተመለከተ እንዲህ ይላል። በዚያ ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር፣ የኪዳኑም ጽላት ነበሩ። በላዩም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለ እነዚህም ስለ እያንዳንዳቸው አሁን ልንናገር አንችልም ይላል። ስለ እነዚህም ስለ እያንዳንዳቸው አሁን ልንናገር አንችል። አሁን የሚናገር ካልሆነ ታዲያ ለምን ያነሰዋል? አሁን በሐዲስ ኪዳን ሆነን ስናያቸው እያንዳንዱ የቤተ መቅደስ ዕቃዎች የየራሳቸው ትርጉም አላቸው። እስቲ ክርስቶስን እዚህ የመገናኛ ድንኳን ውስጥ ገብተን እንፈልገው። እንግዲህ ክርስቲያን የሆነ ሁሉ ብሉይ ኪዳን ላይ ክርስቶስ የሚባል መነጽር አድርጎ ሲፈልግ ያገኘዋል። ክርስቶስ ልክ አሁን አረንጓዴ መነጽር አይኑ ላይ ያደረገ ሰው የሚያየው ነገር ሁሉ አረንጓዴ እንደሚሆንበት ክርስቶስ የሚባል መነጽር አድርገህ ብሉይ ኪዳንን ስታነበው ብሉይ ኪዳን ላይ የነበሩ ሰዎች፣ ቦታዎችና ዕቃዎች ሁሉ ክርስቶስን ይመስለዋል። ስለዚህ በዚህ ድንኳን ውስጥ እግዚአብሔር በሐዲስ ኪዳን የሚያደርገውን የማዳን ስራ ምን እንደሚመስል አስቀምጦልናል። እያንዳንዱን መመልከት እንችላለን። ለምሳሌ በዚህ ቤተ መቅደስ ውስጥ የሚያገለግሉ ሰዎች 3 ወገኖች ናቸው። አንደኛው ሊቀ ካህናት ነው። ሁለተኛው ካህናት ናቸው። ሶስተኛው ሌዋውያን ናቸው ብለናል። አሁን በአዲስ ኪዳን መነጽር ሆነን ስናየው ሊቀ ካህናት የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሃይማኖታችን ሐዋርያና ሊቀ ካህናት ነው። የካህናት አለቃ ኢየሱስ ክርስቶስ ትላለች ቤተክርስቲያናችን። የካህናት አለቃ ነው ክርስቶስ። የሚለየው ቅዱስ ጳውሎስ እንደለየው ያ ሊቀ ካህናት በየዓመቱ አንድ ጊዜ ለራሱ እና አንዴ ለሕዝቡ ኃጢአት መስዋዕት ማቅረብ ያስፈልገው ነበር። ክርስቶስ ግን ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል ይላል። አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ ይላል። የሚለየው በየዓመቱ እየመጣ የሚያቀርብ ሊቀ ካህናት አይደለም። ዘላለማዊ ሊቀ ካህናት ነው። አንድ ያቀረበው መስዋዕት ለዘላለም ይሰራል። መስቀል ላይ ያቀረበው ማለት። ስለዚህ አሁን በሐዲስ ኪዳን መነጽር ሆነን እዛ ድንኳን ውስጥ ካሉ አገልጋዮች ሊቀ ካህናቱን ስናይ ክርስቶስ ትዝ ይለናል። ሊቀ ካህናት ግን ብቻ አይደሉም፣ ካህናትም አሉ አይደለ? ስለዚህ በሐዲስ ኪዳን የሃይማኖታችን ሐዋርያና ሊቀ ካህናት የተባለው ክርስቶስ ነው። ስለዚህ በዛች በደብተራ ኦሪት ያገለግሉ ከነበሩት መካከል ሊቀ ካህናት የተባለው አምላካችን ኢየሱስ ክርስቶስ ነው። ሊቀ ካህናት ማለት የካህናት አለቃ ነው። ስለዚህ የካህናት አለቃ ነው ክርስቶስ ማለታችን ነው። ክርስቶስ ሊቀ ካህናት ነው ስንል አያይዘን ማንሳት ያለብን ነጥብ የካህናት አለቃ ማለት መሆኑን ነው። የካህናት አለቃ ማለት ከሱ ስር ካህናት አሉ ማለት ነው። አንዳንድ ሰው ሊቀ ካህናት ክርስቶስ ነው ሌላ ካህን አንፈልግም ብሎ እንደ ማስረጃ ለማቅረብ ይሞክራል። ይህ ከቋንቋ ካለማወቅ የሚመጣ አቋም ነው። ምክንያቱም የካህናት አለቃ ከተባለ ካህናት አሉ ማለት ነው ከስር። እነዛ ካህናት እነማን ናቸው የሚለው ላይ እንወያይ እንጂ ከክርስቶስ ውጭ ሌላ ካህን የለም የሚል መጽሐፍ ቅዱስ የለም። ምክንያቱም ክርስቶስን የካህናት አለቃ፣ የእረኞች አለቃ ቅዱስ ጴጥሮስ ከኃይለኛው ከእግዚአብሔር
እጅ በታች ራሳችሁን ዝቅ አድርጉ፣ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን ክብር ትቀበላላችሁ፣ ለመንጋው ምሳሌ ሁኑ የሚለው ማለት ነው። ስለዚህ የእረኞች አለቃ የካህናት አለቃ ይባላል ክርስቶስ። ከእሱ ስር ካህናት አሉ። እነዚያ ካህናት እነማን ናቸው የሚለውን መለየት ነው እንጂ ሌላ ካህን የለም አይባልም። ሊቀ ካህናት ክርስቶስ ነው። ካህናት የተባሉት እነማን ናቸው? መጽሐፍ ቅዱስ ካህናት የሚለውን ቃል ለሁሉም ክርስቲያንም ይናገራል። ደግሞ በተለየ ለአገልጋዮችም ተለይቶ ሲነገር እናያለን። ለምሳሌ የንጉሥ ካህናት እንድንሆን የመረጠን ለአባቱና ለመንግስቱ ካህናት እንድትሆኑ የሚል ብዙ ጥቅሶች ታገኛላችሁ። ስለዚህ ካህናት ለመሆን ነው ሁላችንም የተመረጥ ነው ማለት ነው። ግን ይህ ማለት ሁላችንም ቤተ መቅደስ ውስጥ ያለውን አገልግሎት እናገላግላለን ማለት አይደለም። ቅዱስ ጴጥሮስ የንጉሥ ካህናት ብሎ ምዕመናንን ሁሉ ወይም ክርስቲያኖችን ሁሉ ለምን እንደጠራ ራሱ በሌላ ቦታ ላይ ነግሮናል። ቅዱስ ጴጥሮስ ሁላችንም ካህናት ነን ያለበትን አገባብ ራሱ አብራርቶልናል። በዛው በመልእክቱ ላይ በኢየሱስ ክርስቶስ እግዚአብሔርን ደስ የሚያሰኝ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ ይላል። ምን ማለት ነው? የካህን ስራው መስዋዕት ማቅረብ ነው። ለእግዚአብሔር መስዋዕት ማቅረብ ነው። ቤተ መቅደስ ውስጥ ይሰዋ የነበረውን መስዋዕት ያቀርቡ የነበሩት የተለዩ ሌዋውያን ነበሩ በኦሪቱ። በአዲስ ኪዳን ካህናት ተብለው ደግሞ በቤተ መቅደሱ አገልግሎት የሚያገለግሉ፣ ስጋውን ደሙን የሚፈትቱ፣ የቤተ መቅደሱን ስርዓት የሚሰሩ፣ ጸሎት የሚያሳርጉ፣ ህዝቡን የሚያገለግሉ እረኞች ካህናት አሉ። ከዛ ውጭ ግን እያንዳንዱ ክርስቲያን ደግሞ ካህን ነው ሊባል ይችላል። በምን ካላችሁ የእያንዳንዱ የክርስቲያን ሰውነት ራሱ ቤተ መቅደስ ነው። በሰውነታችን ላይ እግዚአብሔር መስዋዕት ሊቀርብለት ይገባል። ሮሜ 12 ከቁጥር 1 ላይ ያለው ማለት ነው። ለአእምሮ የሚመች አገልግሎት ነው። ይኸውም ሰውነታችሁን ቅዱስ ሕያውና እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ስለዚህ እያንዳንዳችን የእግዚአብሔር መቅደሶች ነን፣ የእግዚአብሔር ቤተ መቅደስ ነን። በዚህ ቤተ መቅደስ መስዋዕት ለእግዚአብሔር ሕያው ቅዱስ መስዋዕት አድርገን ሰውነታችንን ማቅረብ አለብን። ይህንን መስዋዕት ስናቀርብ ማን ነው ካህኑ? ራሳችን ነን። ሰው በራሱ ቤተ መቅደስ ካህን ነው። ለራሱ የራሱን ቤተ መቅደስ ሕያው ቅዱስ መስዋዕት አድርጎ ለእግዚአብሔር ሰውነቱን ሲያቀርብ የሚያቀርብለን ሌላ ካህን የለም። አቅራቢው እሱ ነው ማለት ነው። በዚህ ሁላችንም የንጉሥ ካህናት ልንባል ይገባናል። ነገር ግን በክህነት አገልግሎት የሚያገለግሉ ቀሳውስት፣ አባቶች ካህናት ተብለው ይጠራሉ። በብሉይ ኪዳን ሊቀ ካህናት ነበረ። በሐዲስ ኪዳን አምላካችን ኢየሱስ ክርስቶስ የካህናት አለቃ ነው። በሐዲስ ኪዳን ሌላ ሊቀ ካህናት የለም፣ እሱ ብቻ ነው የካህናት አለቃ። ከዛ ካህናት አሉ፣ ቀሳውስት አባቶቻችን፣ አለቃቸው ክርስቶስ ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ሊቀ ካህናት ሠራዬ ኃጢአት ወደ ምሳ ሲያበሳ ይላሉ። ጌታዬ መድኃኒቴ ኢየሱስ ክርስቶስ አለቃ፣ የካህናትም አለቃ፣ ኃጢአትን ይቅር የሚል ብለው ነው የሚናዝዙት ጸሎት ሲያደርጉ። ሊቀ ካህናት ኢየሱስ ክርስቶስ ሆይ ይህንን ኅብስት ባርከው፣ ይህንን ጽዋ አክብረው እያሉ ነው የሚጸልዩት። ስለዚህ የካህናት አለቃ ክርስቶስ ነው። ካህናት ቀሳውስት ናቸው። ሌዋውያን ደግሞ በስር በስር ይሉ የነበሩት በብሉይ ኪዳን አገልግሎት ላይ በአዲስ ኪዳን የሌዋውያንን ስራ የሚሰሩት ዲያቆናት ናቸው። አገልጋዮች ማለት ነው። ዲያቆን ማለት ከታች ያለውን ስራ የሚሰራ የሚላላክ ማለት ነው። እንደ ሹመትም አይደለም። በነገራችን ላይ ዲያቆን የሚለውን ቃል ዮሐንስ ወንጌል ላይ ነው የምናገኘው። በግሪኩ ለመጀመሪያ ጊዜ ዲያቆን የሚለውን ተርም የተጠቀመው ቅዱስ ዮሐንስ ወንጌል ላይ ነው። የት ነው? ቃና ዘገሊላ ሰርግ ቤት። ምን ላይ ካላቸው አስተናጋጆች ውሃ ሊቀዱ የሄዱት ዲያቆናት ይላቸዋል። ግሪኩ ዲያቆን የሚለው አገልጋይ ማለት ነው፣ ወይም አስተናጋጅ። ስለዚህ እንደሁን ዲያቆን ገሌ ተብለን ስንጠራ እንደ በጣም ሹመት እንዳይመስላችሁ፣ ከስር ከስር የሚያገለግል ዕቃ የሚያነሳሳ ያን አምጣ ሲባል የሚያቀብል ማለት ነው ዲያቆን ማለት። ሌላ የተለየ ሲመትም አይደለም ማለት ነው። እና ደግሞ ይህን ይዛችሁ እንድትንቁት ሳይሆን በዚህ የሚታበይ ካለ ዲያቆን ማለት አገልጋይ ማለት ነው። ሌላ ትርጉም የለውም። ስለዚህ ሌዋውያንን የተኩት ዲያቆናት ናቸው ማለት ነው። ስለዚህ ከሦስቱ የመቅደሱ አገልጋዮች ክርስቶስን ሊቀ ካህናት ላይ ያገኘ ነው ማለት ነው። ካህናትን ደግሞ አሁን በሐዲስ ኪዳን ያሉ ቀሳውስትና ሌዋውያን ደግሞ ዲያቆናት ላይ ያገኘ ነው። ወደ ውስጥ ስንገባ አሁንም ክርስቶስን ሌላ ቦታም ላይ እናገኘዋለን። እሱም በጉም እሱ ነው። የመስዋዕቱ በግ እሱ ነው። መድኃኒታችን ኢየሱስ ክርስቶስ ነው። በዛ በመቅደሱ ሊሰዋ የሚቃጠል መስዋዕት ሆኖ እንደሚመጣው በግ እንደ በግ ለመታረድ ተነዳ። ስለዚህ ሁለተኛው በቤተ መቅደስ ካሉት ዕቃዎች መካከል በጉ ወይም መስዋዕት ሆኖ የሚቀርበው በግ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ምክንያቱም የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ክርስቶስ ስለሆነ ማለት ነው። ታስታውሳላችሁ፣ አብርሃም ልጁን ይስሐቅን ሊሰዋ መንገድ ላይ ሲሄድ የመስዋዕቱ በግ ወዴት ነው ብሎት ነበር።
የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎት ነበር። በመጨረሻ ያው በግ መጥቶ በይስሐቅ ፈንታ ተሰዋ። ግን የመስዋዕቱ በግ ወዴት ነው ለሚለው የይስሐቅ ጥያቄ ትክክለኛ መልስ የተሰጠው በመጥምቁ ዮሐንስ ነው። መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ስለ ክርስቶስ የመሰከረለት እውነተኛው የመስዋዕቱ በግ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። እና እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም የተባለለት ክርስቶስ ነው። ስለዚህ ሊቀ ካህናት ብቻ ሳይሆን በጉም እሱ ነው። ለሊሁ ካህን ወለሊሁ መስዋዕት፣ እሱ ካህን ነው፣ እሱ ራሱ ደግሞ መስዋዕት ነው። ለዚህ ነው በኦሪቱ ካህኑ በጉን ያመጣና መሰዊያው ላይ ያቆመውና እጆቹን ይዘረጋል፣ በበጉ ደም ሕዝቡን ይቅር ያስብላል። ክርስቶስ በጉም እሱ ሊቀ ካህናቱም እሱ ነው። ስለዚህ እንደ በግ ቆሞ እንደ ሊቀ ካህናት እጆቹን በመስቀል ላይ ዘርግቶ መስዋዕት ሆኖ ራሱን ሰጥቷል ማለት ነው። ስለዚህ ክርስቶስን ከአገልጋዮች መሃል ሊቀ ካህናት ሆኖ አገኘ ነው። ከመስዋዕቱ መሃል በግ ሆኖ አገኘ ነው። መሰዊያው መስቀል ይሆናል ማለት ነው። በጉ መድኃኒታችን ኢየሱስ ክርስቶስ ነው። የእጅ መታጠቢያ ሰኑ ቦታ ላይ ደግሞ ውሃ ሆኖ እናገኘዋለን። የሕይወት ውሃ፣ የሚያነጻ ውሃ መድኃኒታችን ኢየሱስ ክርስቶስ ሕይወትን የሚሰጥ ውሃ ማለት ነው። ንጽሕናው ንጹሐን የሚያደርገን ቃሌን በመስማታችሁ ንጹሕ ትሆናላችሁ፣ ከሱ የሚወጣው ውሃ ደግሞ ቃሉ የሆነ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በማንጻት ስርዓት ውሃ ውስጥ ደግሞ መድኃኒታችን ኢየሱስ ክርስቶስ ሕሊናችንን የሚያነጻ እውነተኛ የሕይወት ውሃ እሱ መሆኑን እንረዳለን። ወደ ውስጠኛው ክፍል ስንገባም ክርስቶስ እናገኘዋለን። በገጸ ህብስት ገበታ ላይ 12 ህብስት ተቀምጦ እናገኛለን። ይህን ስናይ ክርስቶስን ህብስት ሆኖ እናገኘዋለን። የሕይወት እንጀራ እኔ ነኝ ብሎ የተናገረ ማለት ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ህብስቱ የተጋገረው 12ቱ በገጸ ህብስቱ ላይ ገበታ ላይ ያለው ህብስት የተጋገረው ከሰማይ በወረደው ድርጭት በተገኘው ዱቄት ነው። ከሰማይ የወረደው መና እኔ ነኝ። ግን ከዚህ በተቃራኒ የሆነው መና ነው። አባቶቻችሁ ይህንን እንጀራ በልተው ሞቱ፣ እኔን በልቶ የማይሞት የዘላለም ሕይወት የሚሰጥ እንጀራ እኔ ነኝ፣ ከሰማይ የወረደው እንጀራም ስጋዬ ነው ብሎ ክርስቶስ ተናግሯል። ስለዚህ በገጸ ህብስት ገበታ ላይ መድኃኒታችን ኢየሱስ ክርስቶስን እናገኘዋለን ማለት ነው፣ እንደ እንጀራ ሆኖ። በዕጣን መሰዊያውም ላይ ክርስቶስን እናገኘዋለን። ይኸውም ፍም ሆኖ ነው የምናገኘው፣ እሳት ሆኖ ነው የምናገኘው። መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ የኃጢአት ሽታ በደሙ የራቀበት ራሱን ለአባቱ የተወደደ ዕጣን አድርጎ መስዋዕት አድርጎ ያቀረበ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። በመቅረዙ ላይ ደግሞ ያለው መብራትም ራሱ ክርስቶስ ነው። መብራቱ ክርስቶስ ነው። በሌሊትና በቀን አይጠፋም ነበረ። ክርስቶስ ለዓለም ሁሉ የሚያበራ እውነተኛ ብርሃን፣ ጠፈር ደፈር የማይገድበው ለሁሉ እኩል ማብራት የሚችል እውነተኛ ብርሃን፣ የዓለም ብርሃን እኔ ነኝ ያለ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ በዚህ ታሪክ ውስጥ ሦስቱም ውስጥ ክርስቶስን አገኘ ነው ማለት ነው። ክርስቶስን ካገኘን ግን እዛ አካባቢ ደግሞ እመቤታችንንም ፈልገም አናጣትም። ስታዩት መሰዊያው ላይ የተሰዋው በግ ክርስቶስ ከሆነ መስቀሉ ደግሞ በመሰዊያው መሰለነው ነበረ። ልክ እንደዛ ድንግል ማርያምም አለች። ለምሳሌ በዕጣን መሰዊያው ላይ የዕጣን መሰዊያው ማይጠንቱ ድንግል ማርያም ናት። ማይጠንት ዘወርቅ የምትባል ማለት። በነገራችን ላይ ይህንን በደንብ መረዳት ከፈለጋችሁ የውዳሴ ማርያም ጸሎት መጽሐፍ ላይ የእሁዱን ጸሎት ብታዩት አሁን የነገርኳችሁን ቤተ መቅደስ ቅዱስ ኤፍሬም ሶርያዊ አዙሮ ያስጎበኛቸዋል ከነ ማብራሪያው። ስለዚህ እያንዳንዱ ዕቃ ክርስቶስም አለበት፣ ድንግል ማርያም ያለችበት አለ። ማይጠንት ዘወርቅ የተባለች የወርቅ ማይጠንት አንቺን ቡሩክ ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማይጠንት አንቺ ነሽ። እንግዲህ ካህናት ይመጡና ማይጠንቱን ይዘው ነው ወደ ውጭ ወጥተው የሚያጥኑበት፣ ውስጡንም የሚያጥኑበት። ቡሩክ እግዚአብሔር ካደግሽበት ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ክርስቶስን የተሸከምሽ የወርቅ ማይጠንት አንቺ ነሽ። ፍም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስስ ነው፣ ይኸውም ልጅሽ ነው ክርስቶስ ነው ይላል። ስለዚህ ፍም የተባለ ክርስቶስን ታቅፋ የመለኮቱ እሳትነት ያላቃጠላት እውነተኛ የወርቅ ማይጠንት እመቤታችን ነች። ቅዳሴ መሃል ማይጠንት ዘወርቅን ተጾርኪ ፍመ እሳት እያል መሰዊያውን እየዞርን ነው በሚያምር ዜማ የምናዜመው። ይኸውም የዓለምን ኃጢአት የሚያስወግደው እውነተኛው ዕጣን ክርስቶስ ነው የሚለውን ያሳያል ማለት ነው። ማይቶቱ ደግሞ በቀን በሌሊት የማይጠፋው ብርሃን ነው። መቅረዟ ድንግል ማርያም ነች። ይህንን መብራት ተሸክማ የተገኘች እመቤታችን ስለሆነች ማለት ነው። ወደ ውስጠኛውም ዕቃ ስንገባ ታቦቱን እናገኛለን። ታቦቱም ውስጥ ክርስቶስን እናገኘዋለን። ድንግል ማርያምንም እናቱንም አብረን እናገኛታለን። እንግዲህ ውስጠኛው ክፍል ስትገቡ ሕፃኑን ከእናቱ ጋር የሚገኙ
ሕፃኑን ከእናቱ ጋር እናገኛለን። ለይቶ መተርጎም አይቻልም። በብሉይ ኪዳን ነገሌ በዚህ ይመሰላሉ ከተባለ ድንግል ማርያም ሁለተኛዋ ገጸ ባህሪ ነች በአዲስ ኪዳን ታሪክ ውስጥ። ስለዚህ የመጀመሪያውን የክርስቶስን ምሳሌ ስናብራራ እሷንም በዛው ማንሳታችን አይቀርም። ያንን ታቦት አባቶቻችን የድንግል ማርያም ውስጧ ያለውን ጽላት ደግሞ የመድኃኒታችን የኢየሱስ ክርስቶስ ምሳሌ አድርገው ያብራሩታል። ታቦት እሷ ነች፣ ውስጥ ያለው ጽላት መድኃኒታችን ኢየሱስ ክርስቶስን ይወክላል። የውዳሴ ማርያምን ስታደርሱ ታቦትን በተመለከተ ቅዱስ ኤፍሬም ሶርያዊ ሲያብራራ የእግዚአብሔርን ቃል ይመስልልናል። 10ቱ ቃላት የተጻፉበት በየውጣ በተባለው ፊደል የተጻፉበትን 10ቱ ቃላት ይመስልልናል፣ ይኸውም የእግዚአብሔር ቃል ነው ብሎ ተናግሯል። ስለዚህ ጽላቱ ክርስቶስ ነው፣ ታቦቷ ድንግል ማርያም ናት። በነገራችን ላይ የታቦቱ ታሪክ ከድንግል ማርያም ታሪክ ጋር በጣም ይመሳሰላል፣ በሚያስገርም መጠን ማለት ነው። ታቦቱን ከማይነቅስ እንጨት ተቀረጸ፣ በቤተ መቅደስ አደረ። ያንን ታቦት እንዲጠብቅ አሮን ተመረጠ። ምን አድርጎ? በትሮ አብቦ። ዮሴፍም ድንግል ማርያምን ለመጠበቅ የታጨው በትሮ አብቦ ነው። አይሄ ትውፊት ነው፣ እኔ ይህን ታሪክ አላምንም የሚል ሰው ካለ ይለፈውና ሌላውን ጨምርለታል። ታቦቱ በቤተ መቅደስ አገልግሎት ከዋለ በኋላ ደግሞ ብዙ ታሪኮች ፈጽሟል። አንደኛው መጽሐፈ ሳሙኤል ላይ ያሉ 4 ነጥቦች ናቸው። የእግዚአብሔር ታቦት ወደ ዳዊት ከተማ ሊመጣ ሲል ዳዊት እንዴት የእግዚአብሔር ታቦት ወደ እኔ ይመጣል አለ። እኔ ፈራ ማለት ነው። ታቦት እንዴት ወደ እኔ ይመጣል አለ። አይ የለም ይመጣል ተባለ። ታቦቱ ወደ ዳዊት ከተማ መጣ። ሁለተኛ ታቦቱን ሲያይ ዳዊት ደስ አለውና ከዙፋኑ ተነስቶ እየዘለለ አመሰገነ፣ ዘመረ። 2 አላችሁ። ሶስተኛ የእግዚአብሔር ታቦት በመንገድ ላይ ያለ ሰዎች ሲጋፉ አንድ መንካት የሌለበት ዖዛ የተባለ ሰው ዘሎ ታቦቱን ሊደግፍ ሲል እጁ ታቦቱን ሲነካ ተቀሰፈ። 4ኛው የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች ይላል። ይሄ የታቦቱ ታሪክ ነው። ዳዊት ታቦቱ ወደ አንተ ሊመጣ ነው ሲባል እንዴት ወደ እኔ ይመጣል አለ። ሲያየው ግን ደስ ብሎት እየዘለለ ዘመረ። ታቦቱን የነካ ዖዛ ተቀሰፈ። ታቦቱ በአቢዳራ ቤት 3 ወር ያህል ቆየች። ይሄ ታሪክ ሉቃስ ወንጌል ላይ ድንግል ማርያም ደግመዋለች። ታቦቱ እንዴት ወደ እኔ ይመጣል ብሎ ዳዊት የፈራውን ፍርሃት ኤልሳቤጥ ስለ ድንግል ማርያም ፈራችው። የእግዚአብሔር ታቦት እንዴት ወደ እኔ ትመጣለች ብላ ማለት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ምንትኑ አነ እኔ ማን ነኝ አለች ኤልሳቤጥ። ይህንን ቃል ዳዊት ለታቦት የተናገረው፣ ኤልሳቤጥ ለአማናዊቷ የእግዚአብሔር ታቦት ለድንግል ማርያም ደገመችው። ዳዊት ታቦቱን ሲያይ ምን አለ? ዙፋኑን ጥሎ እየዘለለ አመሰገነ። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላለች ኤልሳቤጥ። ስለዚህ ዳዊት በታቦት ፊት የዘለለውን ዝላይ ዮሐንስ በእናቱ ማኅፀን ደግሞታል። እንደውም አንዱ ሊቅ ምን አለ? ዳዊት እስራኤልን ታቦቱን ባየ ጊዜ የዘለለውን ዝላይ ከዮሐንስ ዝላይ ጋር ስናየው ተመሳሳይ ነው እና አንዳንድ ሰዎች በእናታቸው ማኅፀን እንደ ዮሐንስ እንዳይዘሉ መመረጥ ይፈልጋል። ጸጋ መንፈስ ቅዱስ ይፈልጋል። ትልቅ ከሆንክ በኋላ ግን እንደ ዳዊት መዝለል የፈቃደኝነት ጉዳይ ነው እና ለእግዚአብሔር ታቦት ለድንግል ማርያም ዝማሬ ለማቅረብና ለመነሳት፣ ለመውደቅ፣ ለመዝለል እንደ መጥምቅ ዮሐንስ ሕፃን ሆናችሁ ባትችሉ ትልቅ ስትሆኑ ምን ነው ብትሞክሩት እንደ ዳዊት በፈቃዳችሁ የሚያሰኝ ነው። ስለዚህ ታቦት የተባለች እመቤታችን ናት። ስለዚህ ሁለተኛው ነጥብ ታቦቱ ፊት ዳዊት የዘለለውን ዮሐንስ ድንግል ማርያም ፊት ደገመው። ሶስተኛው ታቦቱን የነካ ሰው ዖዛ ተቀሰፈ። ይህም በትውፊት ለሚያምን ሰው ታሪኩ በነገረ ማርያም ተጽፎ እናገኛለን። ታውፋኔ የተባለ ሰው ድንግል ማርያም ሊቀብሩ ሲሄዱ ስጋዋን ነክቶ ተቀስፏል። ይህ በኢስተርንም በኦሪየንታል ኦርቶዶክስም የሚታመን የድንግል ማርያም ታሪክ ውስጥ ያለ ታሪክ ነው። 4ኛው ግን መጽሐፍ ቅዱስ ላይ የተጻፈ ነው። የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች። እግዚአብሔርም የአቢዳራን ቤት ባረከው። ማርያምም በዘካርያስና በኤልሳቤጥ ቤት 3 ወር ያህል ቆይታ ነው የወጣችው። ስለዚህ ታቦቱ 3 ወር የቆየውን ድንግል ማርያም ደገመችው። የአቢዳራ ቤት በረከት በኤልሳቤጥ ቤት ተደገመ ማለት ነው። ስለዚህ ታቦት ድንግል ማርያም ናት። ውስጥ ያለው ጽላቱ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ጽላቱን ደግሞ ስናየው ጽላቷ ድንግል ማርያም ትሆንና አላዩ ላይ የተጻፈው ቃል ክርስቶስ ይሆናል። በመንፈስ ቅዱስ ጣት በማኅፀኗ የተቀረጸው የእግዚአብሔር ቃል መድኃኒታችን ኢየሱስ ክርስቶስ ስለሆነ ማለት ነው። ሌሎች ታቦት ውስጥ ያሉ ዕቃዎች ደግሞ አሉ። አንደኛው የተሰወረ መና ያለበት የወርቅ መሶብ ነው። ይህች የወርቅ መሶብ ድንግል ማርያም ናት። መና የተባለው ልጅሽ ነው ይላል ቅዱስ ኤፍሬም ሶርያውንም ደገመው። ሳንለፋን የምንተረጉመው የተሰወረ መና ያለበት የወርቅ መሶብ አንቺ ነሽ። መናም የተባለው ለዓለም ሁሉ ሕይወትን የሚያድለው ህብስት ነው።
ህቡ የተባለ የተሰወረ የተባለበት ምክንያት ክርስቶስ አልታወቀም ነበር። የማይታይ ስውር ጥበብን አስታወከኝ እንዳለ ዳዊት ምስጢረ ስጋዌው ያልታወቀ የተሰወረ መና መድኃኒታችን ኢየሱስ ክርስቶስ ነው። መቅረዝ የተባለች ማን ነው? በታቦት ውስጥ ካሉት ዕቃዎች የአሮን በትርም ድንግል ማርያም ናት። ሳይተክሏት ውሃ ሳያጠጧት የለመለመች የተባለችው ያለ ወንድ ዘር አበባ ክርስቶስን አበባ ስለተገኘች ነው ማለት ነው። በታቦት ውስጥ ጽላት አለ፣ የአሮን በትር አለ፣ የተሰወረ መና ያለበት የወርቅ መሶብ አለ። እነዚህ ሁሉ ክርስቶስን የሚያሳዩ ናቸው ማለት ነው። ስለዚህ በኦሪቱ ቤተ መቅደስ ውስጥ ያየናቸው እያንዳንዶቹን ዕቃዎች እና የመቅደሱን ስርዓት እግዚአብሔር የሰራበት ዋነኛ ዓላማ ሕዝቡን ከግብፅ ባርነት ነፃ ካወጣ በኋላ ግብፅን ከነሱ ልብ ውስጥ ለማውጣትና ለከነአን ወይም ወደ ሀገራቸው ገብተው ለሚኖሩት ኑሮ የጸዳ ማንነት ይዘው እንዲገቡ ለማድረግ ነበረ። እያንዳንዱ ዕቃ ግን በአዲስ ኪዳን መነጽር ሆነን ስናየው የታይፖሎጂ ወይም የህብረ አምሳላዊ ትርጉም ያለው እያንዳንዱ ዕቃ ለሐዲስ ኪዳን ጥላ ሆኖ የሚያገለግል በሐዲስ ኪዳን አካል ያለው እጅግ በጣም ውብ የሆነ ትርጉም ያለው ነው ማለት ነው። በዚህ በብሉይ ኪዳን የቤተ መቅደስ ውስጥ የመገናኛው ድንኳን ታሪክ ውስጥ ነገረ ክርስቶስን በሰፊው እናስተምርበታለን። ነገረ ማርያምን እናስተምርበታለን። ነገረ ክህነትን እናስተምርበታለን። ምስጢረ ቁርባንን እናስተምርበታለን። በማንጻት ስርዓት ውስጥ ምስጢረ ንስሐን እናስተምርበታለን። በመስዋዕት ውስጥ ነገረ መስቀሉ እናስተምርበታለን። እያንዳንዱ ዕቃና ታሪክ ውስጥ እግዚአብሔር ራሱን በሚያስደንቅ ሁኔታ አስቀምጦልናል ማለት ነው። በበጉ ደም ድነናል። በነገራችን ላይ በእባብ ለተነደፈ ሰው አሁን ሳይንስ የሚለውን ነው የምነግራችሁ። ሳይንስ ያወጣውን አንድ ዘገባ በእባብ የተነደፈ ሰው የሚድንበት መድኃኒት የሚሰራው የእባቡን መርዝ ማርከሻው ማለት ነው ከበግ ደም ነው የሚገኘው። እኛ የሰው ልጆች በሙሉ የተነደፍነው በእባብ ነው። እባብ መጥቶ ለሔዋን ባቀረበው ምክር፣ በእባብ ተሰውሮ የነበረው ዲያብሎስ ባቀረበው ምክር፣ በምክረ ከይሲ ከሲኦል ወጥተናል፣ ከገነት ወጥተናል፣ ሲኦል ወርደናል። የሰው ልጅ ሁሉ ቆስሏል። ያንን መርዝ የሚያጠፋውን የእባቡን መርዝ የሚያጠፋውን መድኃኒት ያገኘነው ደግሞ ከበጉ ደም ከመድኃኒታችን ከኢየሱስ ክርስቶስ ነው። ስለዚህ የበግ መስዋዕት የሚሰዋበትን የመቅደስ ስርዓት እግዚአብሔር ለአዲስ ኪዳን ማስተማሪያ አድርጎ አስቀምጦታል ማለት ነው። የቃል ኪዳኑ ታቦት የሚገኘው በኢትዮጵያ ነው። ይህንን በሚመለከት ቃል የምገባው በዚህ ቻናል ላይ ለምትማሩ ተማሪዎች ራሱን ችሎ ታቦተ ጽዮን በኢትዮጵያ ስለመሆኗ አንድ ቪዲዮ ይዘን እንመለሳለን። አሁን ግን የታቦት አስፈላጊነት ላይ ስለሆነ ውይይታችን በአጭሩ ይህ ታቦት ያለው በአክሱም ጽዮን ነው። ይህንን ሁሉ ታሪክ እግዚአብሔር የሰራበት ታቦት ትልቅ ክብር ይገባዋል። ትልቅ ታሪክ እግዚአብሔር ስለሰራበት እና ምናልባት አንዳንድ ሰዎች በቃ ያልፎበታል፣ ብሉይ ኪዳን ነው እሱ ያበቃለን ነገር ነው ሊሉ ይሞክራሉ። ግን እንደው ከሃይማኖታዊ ኃይሉ እግዚአብሔር ድንቅ ከሰራበት ስራ አንጻር ቀርቶ ከታሪክ አንጻር ራሱ ተራ ነገር እንዳልሆነ የሁላችንም ልቡና ያውቀዋል። አሁን ባለንበት ዘመን በጣም ጥቃቅን ነገሮችን ለማየት ታሪካዊ ተብለው እኔ አንድ ሁለት ገጠመኝ ልንገራችሁ። በጣም ከጎበኘኋቸው የዓለም አስገራሚ ቦታዎች ተብለው ምንም ያላስገረሙኝ ማለት ነው። ለምሳሌ ኔልሰን ማንዴላ የታሰሩበት እስር ቤት ታሪክ ስለሆነ ጎብኝቼዋለሁ። ግን እንደው የሚፈውስ ነገር የለው ወይ እምነት የለው ወይ ነክቼ የማገኘው በረከት የለም። እግሮቹ በሚቆምበት ስፍራ እንሰግዳለን ከተባለው ከክርስቶስ በስተቀር ማለት ነው። ግን ቫሊዩ ተሰጥቶት እሱ ያን ቦታ ለማየት እዚህ ታስረው ነበር ከተባለ እግዚአብሔር 570 ጊዜ እስራኤልን ሙሴን ያነጋገረበት ባህር የከፈለበት ህዝቡን ከነዓን ያስገባበት ታቦት እንዴት አይነት ክብር ይሰጠው ይሆን? አንድ ልጨምርላችሁ። አውሮፓ ውስጥ ሆላንድ ወይም ኔዘርላንድ የሚባለው ሀገር አንድ ሰው አንድ ነገር ላሳያለኝ እና ምንድን ነው ግድ የለም ሰርፕራይዝ ላረግ ነው ብሎ ሄድንና የሆነ ሰፈር ደረስን። ከዛ ስንገባ ገባንና መጨረሻ ላይ ምንም የለም። ምንድን ነው ስለው እና አለኝና በመስኮት አሳየኝ። ምንድን ነው ስለው አና ፍራንክ ታውቁት ከሆነ የአና ማስታወሻ የሚል ታሪክ የጁዊሽ ህፃን ልጅ የጻፈችው ግለ ታሪኳ ዳያሪዋ ማለት ነው እሱ ነው። እና እዛ ላይ በመስኮት ወደ ውጭ ታየ የነበረው በዚህ መስኮት ነው አለ። ርቦኝ ስለነበር በጣም የተበሳጨሁት ማለት ምንም ነገር የለም ግን በዚህ ጋር አና አይታለች። አሁን አትሊስት ለዚህ ቪዲዮ ጠቅሞኛል ይህን አይቼ ነበር ለማለት ማለት አና ወደ ውጭ ያየችበት መስኮት ይጎበኛል። እገሌ የተባለው ደራሲ እዚህ ቦታ ላይ ነው እንትን የሚለው መጽሐፉን የጻፈው ተብሎ ወንበሩ ከነጠረጴዛ ይጎበኛል። እግዚአብሔር በምስክሩ ድንኳን መካከል ሆኜ አነጋግረሃለሁ ብሎ በሁለት ኪሩብ መሃል
ሙሴን ያነጋገረበት የብርሃን አምድ የቆመበት ሰማይ ተከፍቶ ተአምር የታየበት ታቦት እንዴት አይነት ነገር ክብር ይገባው ይሆን እና እንደ ቅርስ ብቻ ሳይሆን እጅግ እጅግ የተቀደሰ ድንቅ ነገር የሚሰራ ነው። ይህ ታቦት በኢትዮጵያ እንዳለ እናምናለን፣ እንኮራበታለንም። አላየነውም፣ አይተነው አናቅም። ቅዱስ ፓትርያርኩን ጨምሮ ማንም ገብቶ አያየው።